ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ ሰኔ 3 2018 ዓ.ም በዛሬው የመረጃ ሰዓታችን 400 ሚሊዮን ዶላር የወጣበትና ህወሓት ከምስራቅ አውሮፓ ያስገባው የጸረ ድሮን መሳሪያን በተመለከተ፣ በመተከል ዞን ድባጤ ወረዳ ትናንት ስለደረሰው የታጣቂዎች ጥቃት፣ ከትናንት በስቲያ በትግራይ ክልል የታወጀው የክተት አዋጅን ተከትሎ የተፈጠረው ውጥረትን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ለአፍታ አብራችሁን ቆዩ። የዕለት ተዕለት ኑሯቸውን ለማሸነፍ በሚታገሉ የዋጋ ንረቱንና የኢኮኖሚ ጫናውን በትከሻው በተሸከሙ ምስኪን የኢትዮጵያ ዜጎች ላይ ሌላ አስደንጋጭና ልብ ሰባሪ መረጃ ይፋ ሆኗል። በሀገራችን ለሚከናወነውና እጅግ ከፍተኛ ሰብአዊና ቁሳዊ ኪሳራ እያደረሰ ላለው የወንድማማቾች ትርጉም የለሽ ጦርነት ከህዝብ ጉሮሮ በተነጠቀ በመቶ ሚሊዮኖች የሚቆጠር ዶላር ወጥቶበት ጊዜው ያለፈበትና የማይሰራ ወታደራዊ መሳሪያ መገዛቱ ተረጋግጧል። በቅርቡ በወጡት ተአማኒ ዘገባዎች መሰረት የህወሓት ከፍተኛ አመራሮች በደላሎች አማካኝነት ከምስራቅ አውሮፓ ሀገራት የገዙት ከ400 ሚሊዮን የአሜሪካ ዶላር በላይ ወጪ የተደረገበት የድሮን ማሰናከያ ወይንም ጸረ ድሮን ሙሉ በሙሉ ሳይሰራ መቅረቱ ታውቋል። ይህ አስደንጋጭ መረጃ ይፋ ያደረገው የትግራይ ጉዳዮችን በቅርበት የሚከታተለውና የሚዘግበው ጋዜጠኛ ዳዊት ከበደ ሲሆን ጉዳዩ በጦርነቱ ምክንያት ከፍተኛ ዋጋ እየከፈለ ለሚገኘው የኢትዮጵያ ህዝብ ትልቅ ቁጭትና ሀዘንን የፈጠረ ሆኗል። አገሪቱ በከፍተኛ የውጭ ምንዛሬ እጥረት በምትናወጥበት፣ በሚሊዮኖች የሚቆጠሩ ዜጎች አስቸኳይ የምግብና የመድኃኒት እርዳታ በሚፈልጉበት በዚህ አስከፊ ወቅት እንዲህ አይነቱ እጅግ ግዙፍ ሀብት ለደላሎች ሲሳይ መሆኑ የጦርነቱን አውዳሚነትና የፖለቲካ አመራሩን ውሳኔ አሰጣጥ ቀሽምነት በግልጽ ያሳያል። በንድፈ ሐሳብ ደረጃ ይህ የተገዛ የቴክኖሎጂ መሳሪያ ዘመናዊ ድሮኖች መረጃ የሚለዋወጡበትን የራዲዮ ሞገድና የጂፒኤስ ሲግናል በጠንካራ ሞገድ በመደራረብ ድሮኖቹ ከእዝ ማዕከላቸው ጋር ያላቸውን ግንኙነት ሙሉ በሙሉ በማቋረጥ የህወሓት ታጣቂዎችንና አመራሮችን እንዳያጠቁ ለማድረግ ታስቦ የተገዛ ነበረ። ነገር ግን ይህ ቴክኖሎጂ በተግባር ሲፈተሽ ምንም አይነት ውጤት ሳያሳይ መክኗል። ለበርካታ ወራት በትግራይ ክልል ኩሃ አካባቢ በሚገኘው የሰሜን አየር እዝ ላይ የመገጣጠም የማስተካከልና የመሞከር ስራዎች በከፍተኛ ወጪ ሲከናወኑ የቆዩ ቢሆኑም የተደረጉት ተደጋጋሚ ሙከራዎች ሙሉ በሙሉ ሳይሳኩ ቀርተዋል። ወታደራዊና የቴክኖሎጂ ባለሙያዎች እንደሚያስረዱት አሁን ላይ በዓለም አቀፍ ደረጃ የሚመረቱ ዘመናዊ ድሮኖች እጅግ የላቁ የጸረ ጃሚንግ መከላከያ ስርዓቶች የተገጠሙላቸው ናቸው። እነዚህ ድሮኖች ወደ መሬት ብቻ የሚያዩ ልዩ አንቴናዎች በመጠቀም ከጎንና ከላይ አቅጣጫ የሚመጡ የጃሚንግ ሞገዶችን በቀላሉ ውድቅ ያደርጋሉ። የህወሓት አመራሮች በደላሎች ተታለው የገዙት መሳሪያ ግን ጊዜው ያለፈበትና አሮጌ ሰከንድ ሃንድ በመሆኑ የዘመኑ ድሮኖችን የመቋቋም አቅም ጨርሶ አልነበረውም። በዚህ ምክንያት መሳሪያው ምንም አይነት ጥቅም ሳይሰጥ ያ የወጣው 400 ሚሊዮን ዶላር የደላላ ሲሳይ ሆኖ ቀርቷል። ይህ ክስተት የሚያሳየው አንድ እውነታ ቢኖር የዚህ የወንድማማቾች ጦርነት ትርፍ ጥፋት፣ ድህነትና የግለሰቦች መበልጸግ ብቻ መሆኑ ነው። ተራው የኢትዮጵያ ህዝብ በየቀኑ በጦርነቱ ምክንያት ልጆቹን፣ አካሉን፣ ንብረቱን እያጣ የወደፊት ተስፋውን እየጨለመ ባለበት ሁኔታ በአመራሮቹ በኩል የሚፈጸሙ እንዲህ አይነቱ የሀብት ብክነት እጅግ ያማል። 400 ሚሊዮን ዶላር ማለት የኢትዮጵያ ህዝብ ማህበራዊና ኢኮኖሚያዊ ችግሮችን በከፊል ሊቀርፍ የሚችል ስንት ትምህርት ቤቶችን፣ ሆስፒታሎችን፣ የመሰረተ ልማት አውታሮችን መገንባት የሚያስችል ግዙፍ ሀብት ነው። በመጨረሻም ይህ የድሮን ጃሚንግ ውድቀት መረጃ የሚያረጋግጠው በጦርነቱ ውስጥ ማሸነፍ የሚባል ነገር አለመኖሩንና ትልቁን ዋጋ የሚከፍለው ሁልጊዜም ምስኪኑ ህዝብ መሆኑን ነው። የወንድማማቾች እልቂት እንዲህ ያለ ትርጉም የለሽ ብክነት ይዞ መምጣቱ ሊያበቃ ይገባል። የሀገር ሀብት ለጥፋት መሳሪያና ለደላሎች መበልጸጊያ መሆኑ እንዲቆምና ወደ እውነተኛ ሰላምና መልሶ ግንባታ ፊታችንን እንድናዞር ይህ አጋጣሚ ለሁሉም ወገኖች ከባድ የማስጠንቀቂያ ደውል ሊሆን ይገባል። በቤኒሻንጉል ጉሙዝ ክልል መተከል ዞን ድባጤ ወረዳ በንጹሃን ዜጎች ላይ የሚሰነዘረው ጥቃትና የደም መፍሰስ አሁንም እልባት ሳያገኝ ቀጥሏል። ትናንትናና ዛሬ በአካባቢው በታጣቂዎች በተሰነዘረ አዲስ ጥቃት የሰዎች ህይወት መጥፋትና የአካል ጉዳት መድረሱን የአይን እማኞች በምሬት ይገልጻሉ። ይህ ምንም አይነት ትርጉም የሌለው የወንድማማቾች የእርስ በርስ ጦርነት ሀገርንና ህዝብን እያደማ ተራውንና ታታሪውን ዜጋ ደግሞ በህይወቱና በንብረቱ ከፍተኛ ዋጋ እንዲከፍል እያደረገው ይገኛል።
ሰኔ 1 2018 ዓ.ም በድባጤ ወረዳ አየር ማረፊያና ፖርዘይት በተባሉ ልዩ ቦታዎች ላይ የታጠቁ ኃይሎች በከፈቱት ድንገተኛ ተኩስ የቀን ሰራተኞችና ሹፌሮች የጥቃቱ ሰለባ ሆነዋል። በአካባቢው የነበሩ የዓይን እማኞች እንደሚናገሩት የአንድ ሎቤድ መኪና ሹፌርና ረዳቱ በቦታው ላይ ህይወታቸው አልፏል። በመኪናው ተጭነው የነበሩ የኤክስካቫተር ኦፕሬተርና ረዳቱ ደግሞ በደረሰባቸው ከባድ የመቁሰል አደጋ በአሁኑ ወቅት በድባጤ ጤና ጣቢያ በጽኑ ሕክምና ላይ ይገኛሉ። ይህ ጥቃት ሰላማዊ ዜጎች በዕለት ተዕለት የሥራ እንቅስቃሴያቸው ላይ እያሉ ያለምንም ጥፋታቸው የሚፈጸምባቸው አሰቃቂ ድርጊት ነው። ጉዳዩን በቅርበት የሚከታተሉና ለደህንነታቸው ሲሉ ስማቸው እንዲጠቀስ ያልፈለጉ የዞኑ ነዋሪዎች በጥቃቱ ዙሪያ የተለያዩ መረጃዎችን ያጋራሉ። አንዳንድ ነዋሪዎች እንደሚሉት በጥቃቱ የሞቱና የቆሰሉ ሰዎች ቁጥር ላይ መጠነኛ የመረጃ መለያየት ቢኖርም ሁሉም የሚስማሙበት አንድ መራር እውነታ አለ። እርሱም ንጹሐን ዜጎች በገዛ ሀገራቸው መውጫና መግቢያ አጥተው እየተጨፈጨፉ መሆናቸውን ነው። ሌላኛው የድባጤ ወረዳ ነዋሪ እንደገለጹት የጭነት መኪናውና ኤክስካቫተሩ ከድባጤ ተነስተው ወደ ቻግኒ በመጓዝ ላይ ሳሉ ነበረ ታጣቂዎቹ ጥቃቱን የፈጸሙባቸው። የጥቃቱ ሰንሰለት በዚህ ብቻ አላበቃም። በነጋታው ደግሞ በድባጤ ፖርዘይት ቀበሌ በተመሳሳይ ሁኔታ በታጣቂዎች በተከፈተ ተኩስ አንድ ምስኪን ግለሰብ ከብቶቹን በመጠበቅ ላይ እያለ በጥይት ተመቶ ተገድሏል። ታጣቂዎቹ የሟቾችን ሕይወት ከመቅጠፋቸውም በላይ 7 ከብቶችን ዘርፈው ወደ ጫካ መውሰዳቸው የአካባቢው ነዋሪዎች በከፍተኛ ሐዘን ይናገራሉ። እነዚህ ታጣቂዎች በየሰፈሩና በየመንገዱ ላይ በመሸሸግ ማህበረሰቡ እንዳይንቀሳቀስ መንገዶች እንዲዘጉና ሰላም ሙሉ በሙሉ እንዲታወክ ሆን ብለው እየሰሩ መሆናቸውን ነዋሪዎች ያስረዳሉ። ይህ አሳዛኝ ዜና ስንሰማ እኛ እንደ አንድ ኢትዮጵያዊ የምንጠይቀው ትልቅ ጥያቄ አለ። ይህ ትርጉም የለሽ የወንድማማቾች ጦርነትና እልቂት እስከ መቼ ነው የሚቀጥለው? በሀገሪቱ ውስጥ የሚከሰቱ የፖለቲካ ትኩሳቶችና የታጠቁ ኃይሎች ፍላጎት ሰለባ የሚሆኑት ሁልጊዜም ያለአንዳች ጥፋታቸው የሚደክሙ ሀገርን ለመገንባት ሌት ተቀን የሚለፉ ሹፌሮች፣ ኦፕሬተሮችና አርሶ አደሮች ናቸው። ይህ ምንም አይነት ትርጉም የሌለው የሀገርን አንድነትና ህዝባዊ ትስስርን የሚበጣጥስ አውዳሚ ግጭት ዛሬም ድረስ በነዋሪዎች ላይ የስነ ልቦናና የኢኮኖሚ ስብራት እያደረሰ ይገኛል። በመተከል ዞን በተለይም በሰው ህይወት ላይ የሚደርሰው ቁማር እጅግ የበዛ ሲሆን በአሁኑ ወቅት በአካባቢው በተፈጥሮ በሽታ የሚሞተው ሰው ጥቂት ሆኖ ሳለ በጥይትና በታጣቂዎች ጥቃት የሚቀጠፈው የንጹሃን ህይወት ግን ስፍር እያጣ መጥቷል። ነዋሪዎች በተደጋጋሚ ድምጻቸውን ቢያሰሙም የሚሰማቸውና ዘላቂ መፍትሄ የሚሰጣቸው አካል ማጣታቸውን በምሬት ይገልጻሉ። አንደኛው ነዋሪ እኛ ነገ ተረኛ ነን፣ ተራችንን እየጠበቅን ነው፣ ግን ስትዘግቡ እውነት የሚሰማችሁ አካል አለ ወይ ሲሉ ያቀረቡት ጥያቄ በአካባቢው ያለውን የፍርሃትና የተስፋ መቁረጥ እንዲሁም የብቸኝነት ስሜትን በጉልህ ያሳያል። ይህንን በተመለከተ የአካባቢውን የመንግስት አመራሮችና ኃላፊዎችን ለማነጋገርና ተጨማሪ መረጃዎችን ለማግኘት የተደረጉ ጥረቶች ሙሉ በሙሉ ሳይሳኩ ቀርተዋል። ባለፈው ወር ብቻ በዚሁ ዞን በታጣቂዎች በተሳፋሪዎች ላይ በተሰነዘረ ጥቃት ከ30 በላይ ንጹሃን ዜጎች መገደላቸውንና ከ50 በላይ መቁሰላቸው የሚታወስ ሲሆን ከዚህ በፊትም በተደጋጋሚ በተመሳሳይ ጭፍጨፋዎች ተካሂደዋል። ምንም እንኳን የክልሉ ሰላምና ጸጥታ ቢሮ ከዚህ ቀደም በሰጠው መግለጫ ታጣቂዎች በአካባቢው እንደሚንቀሳቀሱ አምኖ በድጋሚ ጥቃት እንዳይፈጽሙ የጥንቃቄ ዝግጅት እያደረገ መሆኑን ቢገልጽም በተግባር ግን የታየ ለውጥ የለም። የክልሉ ምክር ቤትና የፓርላማ አባላትም መንግስት በቂ የጸጥታ ኃይል በመመደብ ዘላቂ ሰላም እንዲያሰፍን በተደጋጋሚ ቢያሳስቡም ዛሬም ድረስ የንጹሃን ደም በከንቱ መፍሰሱን ቀጥሏል። ይህንን የማይረባ አጥፊ ጦርነት በአስቸኳይ ለማቆም መንግስት ቁርጠኛ እርምጃ መውሰድ ካልቻለ የማህበረሰቡ መፈናቀልና እልቂት አገሪቱን ወደ ባሰ አዘቅት ውስጥ ከመክተት ውጪ ሌላ ውጤት አይኖረውም። ሰላምና መረጋጋት በናፈቃቸው ገና ከጦርነት ጠባሳ ባላገገመችው የሀገራችን ሰሜናዊ ክፍል እንደገና የክተት አዋጅና የማስገደድ ድምጾች ማስተጋባት ጀምረዋል። በትግራይ ክልል በዶክተር ደብረጽዮን ገብረ ሚካኤል የሚመራው የክልሉ አመራር የተዘጋጀው አዲስ ረቂቅ አዋጅ አስገዳጅ ወታደራዊ ምልመላ የሚደነግግና ማዕከላዊ ኮማንድ ፖስት የሚያቋቁም መሆኑ ታውቋል። ይህ አዋጅ ይፋ መሆኑን ተከትሎ ሌላ የመከራና የጦርነት እሳት ውስጥ መግባት ያልፈለጉ በርካታ ወጣቶች ቀያቸው
ሀገራቸውን ጥለው በስደት ወደ መሃል ሀገርና ወደ አዲስ አበባ በመትመም ላይ ይገኛሉ። ይህ አዲስ ክተት ሀገራችን ለዓመታት ስትከፍለው የነበረውን ዛሬም ድረስ እያደቀቃት ያለውን የወንድማማቾች የማይረባ ጦርነት አዙሪት በድጋሚ ያሳየ ሲሆን በጦርነቱ ሳቢያ ከፍተኛ ማህበራዊ፣ ኢኮኖሚያዊ ዋጋ እየከፈለ ላለው መላው የኢትዮጵያ ሕዝብ ሌላ የጭንቀት ማዕበል ሆኗል። ይህ አዲስ የተዘጋጀ ረቂቅ አዋጅ እድሜው ለወታደራዊ አገልግሎት የደረሰ ማንኛውም የክልሉ ነዋሪ የክተት ጥሪውን ተቀብሎ በወታደራዊ ግዳጅ ላይ እንዲሳተፍ ፍጹም ግዴታ የሚጥል ነው። የጦርነትን አስከፊነት በድጋሚ የቀመሱና አሁንም ድረስ በሰላም የመኖር መብታቸውን የሚጠይቁ ወጣቶች ይህንን ጥሪ ለመሸሽ ቢሞክሩ ከባድ የህግና የኢኮኖሚ ቅጣት ይጠብቃቸዋል። አዋጁ የክተት ጥሪውን በማይቀበሉ ግለሰቦች ላይ ከ10,000 እስከ 50,000 ብር የሚደርስ ከፍተኛ የገንዘብ መቀጮ የደነገገ ሲሆን ይህም ቀድሞውኑ በኢኮኖሚ የደቀቀው ወጣት ይበልጥ የሚያስጨንቅ ሆኗል። ከዚህም በላይ የክተት ጥሪውን መሸሽ ለሚፈልጉ ግለሰቦች ሐሰተኛ የሕክምና ማስረጃ በመስጠት ለማገዝ የሚሞክሩ የጤና ባለሙያዎች እስከ 50,000 ብር የሚደርስ የገንዘብ ቅጣት እንደሚቀጡ በረቂቁ ላይ በግልጽ ሰፍሯል። ማዕከላዊ ኮማንድ ፖስቱን በበላይነት የሚመሩ የክልሉ ፕሬዝዳንት አጠቃላይ የተዋጊ ኃይሎችን የበላይ አዛዥ ሆኖ እንዲሰሩ የተደነገገ ሲሆን ይህም በክልሉ ውስጥ ያለውን አጠቃላይ መዋቅር ሙሉ በሙሉ ወደ ወታደራዊ አቅጣጫ የሚቀይር ነው። በዚህ ረቂቅ አዋጅ ውስጥ እጅግ አሳሳቢውና በነጻነት የመናገር መብትን ክፉኛ የሚገድበው ድንጋጌ በጦር ግንባር የተከፈለውን መስዋዕትነትና የህዝብን ትግል የሚያሳንስ ወይንም የሚያጠለሽ ጽሑፍ፣ ንግግር ወይንም ምስል ማሰራጨት እስከ 15 ዓመት የሚደርስ ጽኑ እስራት እንደሚያስቀጣ መደንገጉ ነው። ይህ አይነቱ የቅጣት ዛቻ ወጣቱና ማህበረሰቡ አማራጭ የሰላም ድምጾችን እንዳይሰሙና በነጻነት እንዳይተነፍሱ ለማድረግ የታለመ ይመስላል። በዚህ የወንድማማቾች ጦርነት ውስጥ ላለፉት ዓመታት ስንት እናቶች አለቀሱ፣ ስንት ወጣቶች ህይወታቸውን አጡ። የሀገር ኢኮኖሚስ ቢሆን እስከ መቼ በዚህ መልክ ይወድማል? ይህ የማይረባና ትርጉም የሌለው ጦርነት እንደገና ለመቀስቀስ የሚደረገው ጥረት ዛሬም ድረስ የጦርነቱን ከፍተኛ ዋጋ በደምና በኢኮኖሚ እየከፈለ ላለው ህዝባችን ፍጹም ልብ ሰባሪና ለአጠቃላይ የሀገሪቱ አንድነት ትልቅ ፈተና ነው። በዶቼ ቬለ የዜና ወኪል የወጣው ወቅታዊ ዘገባ እንደሚያመለክተው በትግራይ ክልል ዳግም እያንዣበበ ካለው የጦርነት ስጋትና ከመቀሌ ከተማ ውጪ ባሉ አካባቢዎች የተጀመረው አስገዳጅ የወታደራዊ ምልመላ ለመሸሽ በርካታ ወጣቶች ክልሉን ለቀው በመውጣት ላይ ናቸው። ወጣቶቹ የወደፊት ዕጣ ፈንታቸውን በጦርነት አውድማ ላይ ከመበተን ይልቅ ወደ አዲስ አበባና ወደ መሃል ሀገር በመግባት ራሳቸውንና ቤተሰባቸውን ለመደገፍ እየመረጡ ይገኛሉ። ይህ የፍልሰት ማዕበል የሚያሳየው ህዝቡ ካለፈው አውዳሚ ጦርነት ትልቅ ትምህርት መውሰዱን ነው። በተለይም ከሰሞኑ በሽራሮ አካባቢ ከተፈጸመው የድሮን ጥቃት በኋላ በማህበረሰቡ ውስጥ ትልቅ ድንጋጤና ስጋት ተፈጥሯል። ይህ ድንጋጤ ደግሞ ወጣቶች ተጨማሪ የህይወት ዋጋ መክፈል እንደሌለባቸውና ይህ አውዳሚ አዙሪት በአስቸኳይ መቆም እንዳለበት በግልጽ እንዲረዱ አድርጓቸዋል። የመቀሌ ነዋሪዎችና የፖለቲካ ታዛቢው አቶ መስፍን ደሳለኝ ስለ ሁኔታው ሲያስረዱ ወጣቶቹ ከጦርነት ይልቅ ሰላም ወዳለበት አካባቢ ሄዶ መስራትንና መለወጥን ዋነኛ ምርጫቸው ማድረጋቸውን ይገልጻሉ። ከፕሪቶሪያው የሰላም ስምምነት በኋላ በክልሉ ውስጥ የተፈጠረው የፖለቲካ መከፋፈልና የስልጣን ሽኩቻ በማህበረሰቡ ዘንድ ትልቅ ተስፋ የመቁረጥ ስሜትን ፈጥሯል። ህዝቡ የተኩስ አቁም ስምምነቱ የተፈረመው ክልሉን መልሶ ለመገንባትና ወደ ሰላማዊ ህይወት ለመመለስ መስሎት የነበር ቢሆንም አሁን የሚታየው እውነታ ግን እንደገና ወደ ጦርነት መጋበዝ ሆኖበታል። በዚህ ምክንያት ወጣቶች አቅማቸው የፈቀደውን መንገድ ሁሉ በመጠቀም አልፎም በከፍተኛ ወጪ በአውሮፕላን ጭምር በመጓዝ ከክልሉ እየሸሹ ይገኛሉ። ይህ የሚያሳየው ወጣቱ ትውልድ ለጦርነት ማገዶ ለመሆን ምንም አይነት ፍላጎት እንደሌለውና ሰላምን አጥብቆ እንደሚሻ ነው። ይህ የወንድማማቾች የማይረባ ጦርነት በቃ ሊባል ይገባል። ወጣቶቻችን የሀገር ግንባታና የልማት ኃይል እንጂ የጦርነት ማገዶ ሊሆኑ አይገባም። የትግራይ ክልል አመራሮችም ይሁኑ ሌሎችም የሚመለከታቸው አካላት የማስገደድና የክተት አዋጆችን በማውጣት ፈንታ የህዝብን የሰላምና ከረሃብ የማገገም ጥያቄዎችን ሊመልሱ ይገባል። ዛሬ በመሃል ሀገርና በየጎዳናዎች የሚታዩ ወጣቶች የነገዋ ሰላማዊ የበለጸገች ኢትዮጵያ ለመገንባት የሚፈልጉ ንጹሃን ዜጎች ናቸው። የጦርነት ከበሮ መደለቅ በአስቸኳይ ቆሞ የወጣቶችን ስደትና ሰቆቃ አብቅቶ እውነተኛ ሰላም በሀገራችን ላይ እንዲሰፍን የሁላችንም የጋራ ድምጽና ጥረት የሚያስፈልግበት ወሳኝ ወቅት ላይ እንገኛለን። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።